አንድ ሰው የራሱን ስራ ለመጀመር በመጀመሪያ ምንድነው ማድረግ ያለበት? ችግሮችን የምታልፍበት ጥበብ፣ እዚህ እንድትደርስ የጠቀመህ ልማድ። የሰው ልጅ የትምህርት ዕድል ካገኘ፣ አእምሮ ከበራ፣ እጁ ከሰለጠነ፣ አካሉ ከሰለጠነ፣ ስልጡን ከሆነ ቁራጭ ነው የተጣለ ነው የምትለው የሰው ልጅ የለም። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እንደ ስንፍና የምጸየፈውና የምጠላው ነገር በዚህ ምድር ላይ የለም። 4,000 ብር ደሞዝተኛ የነበረ ልጅ አሁን በዚህ ዓመት ብቻ ሚኒመም 4 ሚሊዮን ብር ይሰራል። ተስፋ ለቆረጠ ወጣት የምትሰጠው ምክር። ተስፋ በፍጥረቱ ሐሳብ ነው፣ መንፈስ ነው፣ አመለካከት ነው። ስለዚህ አይቆረጥም። ተስፋ ያው እንዲሆን ሰዎች ሁልጊዜ እይታቸውን ማስተካከል አለባቸው። ኢማጂን ማድረግ ሁልጊዜ ወጣቶች ስለራሳቸው መልካም ነገር ኢማጂን ማድረግ ማሰብ አለባቸው። የማያቋርጥ ዛሬ ያለውን ሁኔታ ስታይ ተስፋ ያስቆርጣል። የነገውን ማንነት ስታይ ግን ተስፋ አያስቆርጥም። እግዚአብሔር ይህንን ዓለም ሲፈጥር ሆራይዘን የሚባል ነገር አለ። ሬንጅ ኦፍ ቪዥን የሚባል ነገር አለ። አድማስ የሚባል ነገር አለ። አድማስን ካሰፋና ካየህ ፖሲቢሊቲዎች ኤንድለስ ናቸው፣ የማያልቁ ናቸው። ስለዚህ ኦልዌይስ ኢማጂን፣ ሁልጊዜ ራሳችሁን ፊት ለፊታችሁን ብሩህ፣ አሸናፊ፣ ድል አድራጊ፣ የተራራ ጫፍ ላይ ከፍታ ላይ ሁልጊዜ ካያችሁ ተስፋ አይቆረጥም። ኦልዌይስ ኢማጂን፣ ኦልዌይስ ኢንቪዥን፣ ኦልዌይስ ፐርሲቭ። ያንን ካደረግን ተስፋ አንቆርጥም። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ቢዝነስና ቤተሰብ እንዴት አጣጥመህ ትሄዳለህ? ይሄ በጣም ወሳኝ ነገር ነው። ይሄ ባላንስ ይባላል። አንዳንድ ሰው ከስራው ውጪ ስለ ቤተሰቡ አያስብም። አንዳንድ ሰው ደግሞ ከቤተሰቡ ውጪ ስለ ስራ አያስብም። ሶሻል ፋይበሩ፣ ሶሻል አስፔክቱ ይወስድበታል። ሁለቱ ግን ተያያዥ ነገር ናቸው። ከተነሳበት ወደሚደርስበት ከዝቅታ ወደ ከፍታ ለመሄድ ክንፍ ያስፈልገዋል። ሁለት ክንፍ ያስፈልገዋል። አንደኛው ክንፍ ቤተሰብ፣ ህብረት፣ ጓደኛ፣ ማህበረሰብ፣ ማህበራዊ ህይወት ነው። አንደኛው ደግሞ ስራ ነው፣ ኃላፊነት ነው፣ ትጋት ነው፣ ቆርጦ መስራት ነው። ይሄ ሁለቱ ካለ ሰው ይበራል። ስለዚህ ቤተሰብ ከዛ ውስጥ አንዱ ነው። ቤተሰብ ሲባል ይሄ ሪሌሽንሺፕ የምለው ነው። ሪሌሽንሺፕ ነው፣ ሪስፖንሲቢሊቲ ነው፣ ኃላፊነትና ህብረት ወይም ግንኙነት ነው። እና ቤተሰብ በጣም ወሳኝ ነገር ነው። ግራውንድ ያደርግሃል። ቤት ነው ቻርጅ የምታደርግበት፣ ፍቅርን፣ ሰላምን፣ ሀብትን፣ ደስታን፣ እረፍትን የምታገኝበት ነው። ያ በሚኖርበት ጊዜ ሁለተኛው ደግሞ ኃላፊነት ደግሞ ይጠናከራል። ይሄ ሁለቱ ሲኖር በሁለት ክንፍ ትበራለህ ማለት ነው። ሪሌሽንሺፕ ኤንድ ሪስፖንሲቢሊቲ፣ እነዚህ ወሳኝ ነገሮች ናቸው። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ጠቆም የምታደርገን መጽሐፍ ለምን? እንግዲህ በዚህ እንደምታዩት በጣም ብዙ መጽሐፍ አለ። እዚህ ላይ በጣም ብዙ መጽሐፎች አነባለሁ። ከዛ ውስጥ አንድ የምወደው መጽሐፍ አለ። ይህ መጽሐፍ ብዙ ካነበብኳቸውና ከምወዳቸው መጽሐፍቶች መካከል አንዱ ነው። የተጻፈው በቶማስ ፍሪድማን ነው። ቶማስ ፍሪድማን በጣም የታወቀ የአሜሪካ ጋዜጠኛ ነው። The world is flat ብሎ ነው የጻፈው። አሁን ዓለም ፍላት ነው። እኔ እዚህ ቁጭ ብዬ አክሰስ የማደርገውን ኢንፎርሜሽን፣ ኢንተርኔት፣ ዲጂታል ወርልድ፣ ሳይበር ወርልድ፣ እነዚህን በሙሉ ቻይና ያለውም ኢንዲያ ያለውም አሜሪካ ያለውም እኩል ነው። ኢንፎርሜሽን አክሰስ ቱ ኢንፎርሜሽን ዴሞክራታይዝድ ሆኗል። ያ ማለት ሁሉም ሰው አክሰስ ቱ ኢንፎርሜሽን በአንድ ጊዜ አግኝቷል። እዚህ ቁጭ ብሎ ኒውዮርክ መስራት ይቻላል። ኒውዮርክ ቁጭ ብሎ ኢንዲያ መስራት ይቻላል። ቻይና ቁጭ ብሎ ሳውዝ አፍሪካ መስራት ይቻላል። መነገድ ይቻላል። ክሮስ ቦርደር ማድረግ ይቻላል። አሁን እኔ ትምህርት ቤት እዚህ ትምህርት ቤት ውስጥ ያሉ ተማሪዎች ኦልሞስት ከ52 አገሮች ናቸው። 52 ናሽናሊቲስ፣ 52 ዜጎች እኔ ትምህርት ቤት ምን ይሰራሉ? እነዚህ 52 ዜጎች ኢትዮጵያ። the world is flat። ይሄ መጽሐፍ የሚያሳይህ አንዱ የአሜሪካ ውስጥ ያሉ ኦልሞስት 60% ሆቴል በህንዶች የተያዘ ነው። በአሜሪካ ውስጥ በአንዳንድ ቦታዎች አብዛኛው አሜሪካ ውስጥ ያለው ሐኪም፣ የጥርስ ሐኪም፣ የአይን ሐኪም፣ የጆሮ ሐኪም፣ ቀዶ ጠጋኝ በሙሉ ህንድ ነው። አሁን ለምሳሌ እዚህም ሀገር ኦርደር አድርጎ መስራት፣ በስልክ መስራት፣ ሁሉ ነገር ፍላት ሆኗል። ዓለም ፍላት ሆኗል።
ስለዚህ እንደ ድሮ እኔ ኢትዮጵያ ስለሆንኩ ነው ኋላ የቀረውት ወይም እኔ አሜሪካ ስለሆንኩ ነው የቀደምኩት እኔ ኢንዲያ ስላለው ነው የሚባለው ነገር እየቀረ ይሄዳል። ወርልድ ኢዝ ፍላት። ድሮ ትራንስፖርቴሽን ነበር፣ አሁን ዲጂታል ሳይበር ወርልድ እኩል አድርጎናል። ስለዚህ ይሄ መጽሐፍ ስለሱ ነው የሚያወራው። በጣም ነው ኢንስፓየር ያደረገኝ። ቶማስ ፍሪድመን ነው። ካነበብኳቸው በርካታ መጽሐፎች ውስጥ አንዱ በጣም የወደድኩት መጽሐፍ ነው። አሉ እንግዲህ በርካታ መጽሐፎች። እቺን ብታነቡ ኢንስፓየርድ ትሆናላችሁ። The brief history of the 21st century ኢኮኖሚክስ ነው፣ ቢዝነስ ነው፣ ሊደርሺፕ ነው፣ ኢንስፒሬሽናል ነው፣ ሞቲቬሽናል ነው። በጣም ጠቃሚ ነው። አንድ ሰው የራሱን ስራ ለመጀመር በመጀመሪያ ምንድን ነው ማድረግ ያለበት? ስራ ለሁለት ይከፈላል። ኢንትሪንሲክ እና ኤክስትሪንሲክ ይባላል። አንደኛው የውስጥ ነው፣ አንደኛው የውጭ ነው። ብዙ ጊዜ ሰዎች ስራን ሲያስቡ የውጭ ስራ ነው የሚያስቡት። ቢዝነስ መክፈት፣ እርሻ ማረስ፣ ትምህርት መማር፣ ፋርማሲ መክፈት፣ ቡና መነገድ ወይም የሆነ ነገር ማድረግ። these are extrinsic ውጭ ያሉ ናቸው። ውጭ ያለውን ከመስራት በፊት ውስጥ ያለውን መስራት ያስፈልጋል። የውስጥ ማንነትን ቆፍሮ ማግኘት ያስፈልጋል። ውስጤ ምንድን ያለው? የኔ ስጦታ ምንድን ነው? የኔ ፓሽን ምንድን ነው? 5 ቃል ነው። አዌርነስ፣ ቪዥን፣ ሚሽን፣ ፕላን ኤንድ አክሽን ነው። እና የመጀመሪያው አዌርነስ ማለት ራስን ማወቅ ማለት ነው። እኔ ምንድን ነኝ? እኔ ምንድን ነው የምፈልገው? እኔ ምንድን ነው ስጦታዬ? በውስጤ ያለው ነገር ምንድን ነው? ዋትስ ማይ ታለንት፣ ዋትስ ማይ ጊፍት፣ ዋትስ ማይ ኢንክሊኔሽን፣ ዋትስ ማይ ፓሽን። ስለዚህ ማንኛውም ሰው ስራ ከመጀመሩ በፊት ያለውን በውስጡ ያለውን ስጦታ በውስጡ ያለውን ፍላጎት ማወቅ አለበት። እርሻን በፍጹም የማይወድ ሰው ትራክተር፣ ኮምባይነር፣ እርሻ ቦታ ብትሰጠው ሰክሰስፉል አይወደውማ፣ ውስጡ የለም። አውሮፕላን መብረር የሚፈራ ሰው ወይም ደግሞ ከፍታ የሚያስፈራውን ሰው አውሮፕላን ገዝተህ ብትሰጠው ምንም ጥቅም የለውም። አንዳንድ ሰው ደግሞ ከሕፃንነቱ ጀምሮ ድሪሙ ያ ነው። ስለዚህ በመጀመሪያ በውስጣችን ያለው ነገር ምንድን ነው የሚለውን ማወቅ፣ ፍላጎታችንን ማወቅ፣ ስጦታችንን ማወቅ፣ ጸጋችንን ማወቅ፣ ከባቢያችንን ማወቅ፣ ከውስጣችን መጀመር። እዛው ነው ቢዝነስ የሚፈጠረው። ልጆች ራሳቸው አንድ ሰው ስራውን ከመጀመሩ በፊት ውስጤ ምንድን ያለው፣ በዙሪያዬ ምንድን ያለው፣ እግዚአብሔር የሰጠኝ ጸጋ ምንድን ነው፣ አቅሜ ምንድን ነው፣ ታለንቴ ምንድን ነው የሚለውን ማወቅ አለበት። ስራ በዙሪያችን አለ፣ ገንዘብ በዙሪያችን አለ፣ ማዕድን በዙሪያችን አለ። ነቅተን ግን ያንን ኢንቨስቲጌት ማድረግ፣ ኤክስተርናሉን ማኒፌስት ከማድረጉ በፊት ኢንተርናሉ ላይ መስራት ነው የመጀመሪያው። ብዙዎች እሱን ሳይሰሩ የሰው ስለሚመኙ ብቻ ነው የማይሳካላቸው። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ቆንጆ ጥያቄ። ሁሌም የምትኮራበት ተግባር በምትሰራው ስራ። ሌላ የምኮራበት ትምህርት ላይ የምሰራው ስራ ነው። ኮሌጅ በመክፈት ትምህርት ቤቶች በመክፈት ዛሬ በኢትዮጵያ ውስጥ ከ30 ሺህ በላይ በማስተርስ ዲግሪ እና በባችለር ዲግሪ አሰልጥነናል። 30 ሺህ ከኢትዮጵያ ታላላቅ የፖለቲካ መሪዎች እስከ ወረዳ፣ ቀበሌ፣ ዩኒቨርሲቲ፣ ቢዝነስ መሪዎች ዛሬ የኔ ተማሪዎች ዩኤን ውስጥ አሉ፣ ወርልድ ባንክ ውስጥ አሉ፣ አፍሪካን ዩኒየን ውስጥ አሉ፣ ኤምባሲዎች ውስጥ አሉ፣ ውጭ ጉዳይ ውስጥ አሉ፣ መከላከያ ውስጥ አሉ፣ ጤና ጥበቃ ውስጥ አሉ፣ ውጭ ሀገር አሉ፣ አውስትራሊያ የሚሰሩ አሉ፣ ሳውዝ አፍሪካ ብዙ ናቸው። ስለዚህ እነዚህን ሰዎች ማፍራቴ በጣም የምኮራበት ነው። በትምህርት ዙሪያ ያ እኔ ለረጅም ዘመን የሰራሁት ያመንኩበት የተከተልኩት ረስኩት ከዛ የመነጨ ፍሬ ነው። ወደ ኋላ ተመልሼ ባስተካክለው የምትለው ነገር የጊዜ አጠቃቀም 5-6 ዓመት ሊሆን ይችላል። አንድ ሰው ወደ ህይወት የመጣ ይሄ ሰው ላይፍ ኮች ነው እና ላይፍ ኮች የህይወት አማካሪ ነው። ኤግዜኪቲቭ ላይፍ ኮች ነው እና ይሄ ኤግዜኪቲቭ ላይፍ ኮች ወደ ህይወቴ ከመጣ አሜሪካዊ ነው እና 4ታችንን ነበረ ኮች የሚያደርገው እኛ መስሪያ ቤት። ኮች ከማድረጌ በፊት ህይወትን መገምገም አለብን አለ። መጀመሪያ ህይወት ልክ እንደ ሐኪም ቤት ስትሄድ ህይወትን መመርመር አለበት። ስለዚህ 8 የህይወቴን ገጽታ መመርመር ጀመረ። አንደኛ ሪሌሽንሺፕ with God, with family፣ ሁለተኛ ፋይናንስ፣ ሶስተኛ ታይም ማኔጅመንት፣ ጤና፣ አካል እያለ ህይወቴን መገምገም ጀመረ። 8ቱን አስፔክት ከገመገመ በኋላ ውጤቱን አስቀመጠልኝ። ችግር ላይ ነህ አለኝ። ህይወትን በባላንስ በጥበብ በጊዜ አጠቃቀም በትክክል እየመራኸው አይደለም፣ ህይወት ችግር ላይ ነው አለኝ። ስለዚህ አንድ ጥያቄ ማስተካከል ትፈልጋለህ ወይ አለኝ። አዎ ማስተካከል እፈልጋለሁ። ፈርም አለኝ። ፈረምኩ። ከፈረምኩ በኋላ
ማስተካከል የምትፈልገውን የህይወት ገጽታዎች እንዴት ማስተካከል እንደምትፈልግ፣ ገንዘብህን ዛሬ ካለበት የት ማድረስ ትፈልጋለህ? ጤናህን ዛሬ ካለበት እንዴት ማሻሻል ትፈልጋለህ? ጊዜ አጠቃቀምን አሁን ካለበት እንዴት ማሻሻል ትፈልጋለህ? የስራህን ራዕይን ማሳካት እያለ 8ቱንም የህይወቴን ገጽታ ጎል ወይም ኦብጀክቲቭ እንዳስቀምጥ አደረገ። እነሱን አስቀመጥኳቸው። እነዚህ እዛ መድረስ ትፈልጋለህ? አዎ። አሁን ፈርምና ስጠኝ። ፈርም የሰጠሁት ያን ካደረግኩ በኋላ አሁን ያለኸው እዚህ ነህ። አንተ መድረስ የምትፈልገው እዛ ነው። ከዚህ ተነስተህ እዛ እንዴት እንደምትደርስ ደግሞ ፕላንህን ጻፍ አለ። ለ8ቱም ቁጭ ብዬ 3 ቀን ከከተማ ወጥቼ ሆቴል ዘግቼ ለብቻዬ ጽፌ ጨርሼ አመጣሁት። ይህም መንገድ መሄድ ነው የምትፈልገው? አዎ። ያንተ ነው? አዎ። ፈርምና ስጠኝ። ፈርም የሰጠሁት። እንግዲህ ለሚቀጥለው 1 ዓመት በየሳምንቱ እደውልልሃለሁ። በዚህ ፕላን ህይወትን እየመራህ መሆንህን ኮች አደርጋለሁ፣ ሱፐርቫይዝ አደርጋለሁ። ከዛ ህይወትን እንቀይራለን አለ። ዴኒስ ብሌቭንስ ይባላል። ዴኒስ ብሌቭንስ ስልኩን እዚህ ላይ ሳይ መጥላት ጀመርኩ። ምክንያቱም ራሴ በጻፍኩት ፕላን፣ ራሴ ባቀድኩት እቅድ፣ ራሴ ባስቀመጥኩት ጎል መፈጸሙን ጠላሁት። ምክንያቱም አካውንታቢሊቲ ከባድ እንደሆነ እና ከዛ በፊት ለካ ብዙ አባክኛለሁ። ለካ እኔ ብዙ የተሳካልኝ የመሰለኝ ብዙ አልተሳካልኝ። ማንኛውም ሰው ለካ ህይወቱ ቢፈተሽ we are in the red either በሪሌሽንሺፕ ኦር በገንዘብ ኦር በጤና ኦር በአመጋገብ ኦር በጊዜ አጠቃቀም ወይም በሰዎችን ባለን ግንኙነት ወይም በራዕይ ህይወትን በቅድ መምራት፣ በዛ ዙሪያ ሁሉ ህይወታችን ዴንጀር ውስጥ ነው። ያንን መቀየር፣ ያንን ተመልሼ ዴኒስ ብሌቭንስን ካገኘሁት በኋላ የዛሬ 20 ዓመት ባገኘው ኖሮ አሁን ከደረስኩበት ሻል ወዳለ ደርስ ነበረ አልኩ። ግን አሁንም ራሱ እሱን ካገኘው በኋላ በህይወቴ ውስጥ የመጣውን ጥቅም ሳየው በጣም ደስ ይለኛል። ይህን ነው ባስተካክለው የምለው። አይጸጽተኝም። ብዙ ተጠቅሜበታለሁ። አመሰግነዋለሁ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እዚህ እንድትደርስ የጠቀመህ ልማድ አንደኛ ጸሎት ነው። እግዚአብሔርን ማመን፣ እግዚአብሔርን መታመን፣ መጸለይ ሁልጊዜኛው ፖዚቲቭ ነው። እኔ ደስተኝነትና ተስፋ ነው፣ እምነት ነው። ሁልጊዜ ኦልዌይስ ፖዚቲቭ፣ ኦልዌይስ ሆፕፉል፣ ኦልዌይስ ኢማጂኒንግ። አሁን ስለ ኢትዮጵያ ራሱ በጣም ስለ አፍሪካ፣ ስለ ዓለማችን በጣም ብዙ መልካም ነገር ይታየኛል። ሌላው የቤተሰብ ድጋፍ፣ የእናቴ የአባቴ ጸሎት፣ ምክር፣ ደስተኛ ቤተሰብ ውስጥ መኖር፣ ማንበብ፣ ሁልጊዜ ራስን እንደ ተማሪ ማየት፣ ምክር ማዳመጥ። ተምሯል አልተማረም፣ ወንድ ሴት፣ ሽማግሌ ወጣት አልልም፣ መካሪ ካለ አዳምጣለሁ። ማዳመጥ፣ ሰው ማክበር፣ ከሰው መማር። ሌላ ደግሞ ትጋት። እንደ ስንፍና የምጸየፈውና የምጠላው ነገር በዚህ ምድር ላይ የለም። ጎበዝ ሰው ያለኝን ኮቴን ቢጠይቀኝ ሰጠዋለሁ። እንደ ሰነፍ የምጠላው ነገር የስንፍና መንፈስ፣ የስንፍና ጥላቻ ውስጤ ነው ያለው እና ቢሮዬ ውስጥ ትጉ ሰዎችን ሳያቸው ሸልሜ አልጠግብም፣ ባርኬ አልጠግብም፣ ሰጥቼ አልጠግብም። ሰነፍን ደግሞ ከዓይኔ ፊት እስኪሰወር ትዕግስት የለኝም እና ስንፍናን ነው የምጠላው። ትጋት ጠቅሞኛል። ችግሮችን የምታልፍበት ጥበብ በጣም ጥሩ። ችግሮችን እኔ ሁልጊዜ እንደ ተራራ ነው የማያቸው። ተራራ ከፊቴ የተጋረጠ ተራራ እና ምን አደርጋለሁ? ችግሮች በሚገጥሙኝ ጊዜ አይፓዴን ወይም ባዶ ወረቀት ወስድና ተራራ ስላለሁ አንድ ተራራ፣ ለምሳሌ የገንዘብ እጥረት ከሆነ ተራራ የገንዘብ እጥረት፣ ከሰው ጋር ግጭት ካለ ግጭት የሚባል ተራራ፣ የጤና መታወክ ካለ የጤና መታወክ፣ ተጨማሪ ሰራተኛ የምፈልግ ከሆነ እንደ ተራራ እስላቸውና ከዛም በኋላ አናግረዋለሁ። ተራራ አንተ ተራራ ትፈርሳለህ እለዋለሁ። አንተ ተራራ ትነቀላለህ፣ አንተ ተራራ ትፈርሳለህ። ስለዚህ ልክ እንደ ጎበዝ ኮንትራክተር ተራራውን ቀስ በቀስ መናድ ጀምራለሁ። ይሄ ተራራ እንዲፈርስ ምሰሶው የት ጋር ነው ያለው? ድንጋዩ የት ጋር፣ እንዴት ነው ላፈርሰው የምችለው ብዬ ተራራው ላይ አተኩሬ መስራት ጀምራለሁ። ከዛም በኋላ በጣም በርካታ ተራራዎች ከፈረሱ በኋላ ላጲስ ወስድና ወይ ተራራውን አይፓድ ወስድና ኢሬዝ አደርገዋለሁ። ተራራው ደልዳላ ሜዳ ይሆናል። ሁልጊዜ ችግሮቼን የማልፍበት እንደዚህ ነው። ችግሮች ያሰጥሙኛል፣ ይበሉኛል፣ ያጠፉኛል፣ ያስቆሙኛል ብዬ በፍጹም አላስብም። ችግሮች የመንገድ አካሎች ናቸው። it is part of a journey። ችግር የሌለበት ጉዞ የለም። it's part of a journey, it's part of the story። እዚህ እስክንደርስ በጣም ብዙ ችግር አሳልፈናል።
ይሄው እናቴ ያለች አንድ ጊዜ ምን አልኳቸው ቤት ሄድኩና በጣም ብዙ ችግር እስር አሳልፈናል ስደት አሳልፈናል ከእናቴ ጋር ከአባቴ ጋር ብዙ ህይወት አሳልፈናልና እኔ አሜሪካን ልሄድ ስል አሁን ካለንበት ችግር ዛሬ ግራጁዌት አድርገናል አልኳቸው ግራጁዌት አድርገናል አልኳቸው እውነት ግራጁዌት አደረግን እኔ ሄድኩ እናቴን አመጣው አባቴን አመጣው እህቶቼን አመጣው ጠቅላላ አሁን ቤት ሳይሆን ቤቶች አሉን አሜሪካ ውስጥ እንኖራለን መኪና ሳይሆን መኪኖች አሉን ቤተሰብ ብቻ ሳይሆን የልጅ ልጆች እነሱም አዩ ተባረክን እና በቃ ያ ፕሮብሌም አለፈ ግን አሜሪካ ሄደን ችግር የሌለው ኑሮ ኖርን ማለት አይደለም እዛም ደግሞ ችግሮች ነበሩ ግን it's part of a journey ማንም ዛሬ ችግር ውስጥ ያለ ሁለት አማራጭ አለው ለችግሩ እጅ መስጠት ወይም ደግሞ ችግሩን ማናገር ታልፋለህ አልፋለሁ ብሎ ችግሩን ማናገር ከዛ ችግሩን ወደ ማሸነፍ ይሄዳል ማለት ነው ካምብሪጅን ለመክፈት ምን አነሳሳ ስድስተኛ ክፍል እያለው እናቴ ቦርዲንግ ስኩል ወሰደችኝ ደምቢዶሎ ላይ ነው ያለው እዛ ወሰደችኝ ያ ትምህርት ቤት ህይወቴን ቀየረው ከሰባተኛ ክፍል ጀምሮ የነበረ ቦርዲንግ ስኩል ነው አሜሪካኖች ጀርመኖች ሞሪሸሶች ነጮች ፊኒሾች ስዊድኖች ከአፍሪካ ያሉ ሰዎች ከአሜሪካ ያሉ ሰዎች ያስተምሩን ነበር ህይወቴ ተቀየረ that school transformed my life education የሰውን ህይወት እንደሚቀይር በዛ ትምህርት ቤት ተገነዘብኩ ከዛ በኋላ ያለኝ ህልም ሁሉ ጊዜ ትምህርት ቤት መክፈት ነው ትምህርት ላይ መስራት ብቻ ጥማት ምክንያቱም የሰው ልጅ የትምህርት እድል ካገኘ አእምሮ ከበራ እጁ ከሰለጠነ አካሉ ከሰለጠነ ስልጡን ከሆነ በቃ ቁራጭ ነው የተጣለ ነው የምትለው የሰው ልጅ የለም ማንኛውንም ሰው ብድግ አድርገህ ካስተማርከውና ካሰለጠንከው የትም ይደርሳል ስለዚህ ካምብሪጅን ለመክፈት ያነሳሳኝ ትምህርት ላይ ለመስራት ያለኝ ጥማት ነው ካምብሪጅ ኢንተርናሽናል ስኩል ነው ግን ኢንተርናሽናል ስኩል ያልሆኑ ደግሞ ሎካል ስኩሎች ሻሸመኔ ያለ ነቀምት አለ አሁን ደግሞ ደብረ ዘይት እየተሰራ ነው ወይም ቢሾፍቱ አሁን ደግሞ የካምብሪጅ በጣም እየሞላ ስላለ አሁን ሁለት ሌላ ኢንተርናሽናል ስኩል ለመክፈት መሬት እየጠየቅን ነው ምክንያቱም ለመሰለ አሁን ዱባይ ብትሄድ ዩናይትድ አረብ ኤሚሬት ትንሽ ሀገር ነች ዱባይ የምታክል ከተማ ከ260 በላይ ኢንተርናሽናል ትምህርት ቤት አለ ጠቅላላ የሀገሩ ፖፑሌሽን ወደ 10-11 ሚሊዮን ህዝብ ነው 201 ከተማ ውስጥ ናይሮቢ ብትሄድ ከ60 በላይ ኢንተርናሽናል ስኩል አለ ኢትዮጵያ ውስጥ ኢንተርናሽናል ስኩሎች ብዙ የለንም 10 አይሞሉ ስለዚህ ወደፊት የአፍሪካ ዋና ከተማ የዓለም ዲፕሎማቲክ ሴንተር የቢዝነስ ሴንተር መሆን የምንፈልግ ከሆነ የግድ ይሄ ወደ ሀገራችን የሚመጣው ዳያስፖራ ኤክስፐርት ኢንቨስተር ይሄ ሁሉ የት ነው ልጆቹን የሚያስተምረው ትምህርት ቤት ከሌለ አይመጣም ሆቴል ከሌለ እንደማይመጣ ሆስፒታል ከሌለ እንደማይመጣ ትምህርት ቤት ከሌለ አይመጣም ትምህርት ቤት የሀገራችንን ኢኮኖሚ ያሳድጋል እድል ይፈጥራል ልጆችን ኢኩዊፕ ያደርጋቸዋል ከዛም በኋላ ደግሞ የትና የት እንዲደርሱ ያደርጋቸዋል ካምብሪጅን እንድከፍት ያነሳሳኝ ኢንተርናሽናል ስኩል ኢትዮጵያ ውስጥ ስለሚያስፈልግ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ